የመጨረሻ ነው። እግዚአብሔር ሆይ ዛሬ የመጨረሻ ነው። አባቴ ሆይ ዛሬ የመጨረሻ ትፈርድልኛለህ። ዛሬ የፍርድ ቀን ነው። ዛሬ የመጨረሻ ነው። የመጨረሻ ቀኔ ነው። የመጨረሻ ቀኔ ነው። ዛሬ የመጨረሻ ነው። ይፈርድልኛል። የሰማይ አምላክ ዛሬ ይፈርድልኛል። አምኜ እወጣለሁ ከቤት ዛሬ እግዚአብሔር ይፈርድልኛል። ወዴት አባት ልግባ? እጮሃለሁ ወደ አንተ እጮሃለሁ። አድርስልኝ። አሁንም እኔ ነኝ የመጣሁት። አድርስልኝ አድርስልኝ። አቤት 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 ንጉሥ አቤት 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 አድርስልኝ አድርስልኝ። ወደ ዋናው አድርስልኝ አድርስልኝ። አንቺ ሴት ምን ፈልገሽ ነው? ምንድን ነው? ቆይ እዚህ በየቀን መተሽ እዚህ ጋር ጥል የምታምሺው ምንድን ነው? ምን ፈልገሽ ነው? ዛሬ ሀጭ ወይ ፈርታ ዛሬ ዛሬ አድርስልኝ። አቤት አቤት አቤት። ምንድን ነው የፈለግሽው? የፈለግሽው ነገር አታወሪ። ምንድን ነው የፈለግሽው? ዛሬ የመጨረሻ ቀኔ ነው። ይፈርድልኛል። እንደገና አልመላለስም። እዚህ ጋር ቁሜ ነው መቶረቃ እዚህ ጋር ሰው ይፈልጋል። ቶሎ ብለህ አቶለቃ እድና እድም እንደምታወርቀው ታደርጋለህ። ልጆች ሰው ከሆነ እዛ አጥፋ። እሺ አለዚያማ አንተም ከሱ ጋር አጥፋ ነው። እሺ ቶሎ በል። ከፈርክ ቀስ ብለሽ በዚህ ነው ክልሽ ዛሬ የመጨረሻ ቀኔ ነው። ይፈርድልኛል። አጅም ወይ ምን አለሻል? ሳይነጋ ለምን መተሻል? ወደ እኔ እቺ ምን አይነት ጫቅጫቃ አጣማ ዞረበ ሸረቃ ዞረበ አባራ አድሩ ችግርታ እኔ አንቺን ተውና ከአንቺ በላይ ሰው በመጣም እንኳን አልሰማም። መስሚያው ቂጥ ነው። እኔም ማይሰማ ድፍን የሆነው ዳኛ ስለሆንኩኝ ስለዚህ እኔም ብለን መጠበቅ አለባችሁ። እናንተ አንድ ነገር ግን መጣማ ወይ የሆናችሁ ቀስ ብላችሁ ከኋላን ከፊትን እኔም መመጣ ሰው ካለ እየጠበቃችሁ ተከታተሉ። ኢየሱስ ፍሬት 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 እውነተኛ ፍራጅ ነህ ፍሬት ወደ አንተ እጮሃለሁ። እውነተኛ ፍራጅ ነህ ፍሬት ዘመዴ አንተ ነህ፣ አዝማዴ አንተ ነህ፣
ማንም የለም ለኔ ካንተ በስተቀር ኢየሱስ ወደ አንተ ጮሃለሁ ወደ ማን ልጮህ ወደ ንጉሥ ቤት አድርሱኝ እባክህ አስገባኝ እባክህ ተረጋጊ እዚህ ጋር ቁም እኔ እጠራዋለሁ መቶ አለቃ እዚህ ጋር ፈልጋለሁ መቶ አለቃ ማን እንደሆነ እኔን የሚፈልገኝ ሰው ማለት ነው እዛ ጋር እስከነበሰ አስገባ ካለዚያ ቲፒው ምናምን ማድረግ ምንም ብሎ ይሩጥኛል ተበፊተሻ በደንብ አድርጊሽ እኔ ጠላት ብዙ ነው እኔ ማንም አይሰማ ዲፊን የሆነው ሰውዬው ስለሆንኩኝ ብዙ ሰው እኔ ሊገድል ይፈልጋል ሰምታል ቶሎ በል ትእዛዙን ፈጽም ከበርክ ምን ፈልገሻል? ቀና በይ በእናትሽ። ምንድን ነው የፈለግሽው? አቤት እያለሽ ሰምቻለሁ። እሺ መቼ? አሁን አትሂጂ በእናትሽ። ምን ያስሮሻል ታዲያ? በዚህ ስርዓት አታወሪም። እሺ ምንድን ነው የፈለግሽው? ምንድን ነው? ከማን ጋር አይጋብረድልኝ እባክህ አንቺ ብዙ አትይው በእናትሽ። አሁን እኔ የምለውን ብቻ ስሚ። እኔ ቀጣይ ሳምንት ሂጅ አለው። እስከዛ ድረስ ቶሎ በይና ውጭ ከቤት አውጡት በእናትሽ። ሸለቃ እንደዚህ አይነት ጨቅጫቃ ሰው ሲመጣ ዝም ብለህ ታያለህ። በጥፊ አትልም። ምን አለ እሷ በሌላ ጨዋ ጆሮ አሳመመች አይደል? ምን አይነት አንተ ጥበቃ ከሆንክ በስነ ስርዓት መጠበቅ አለብን። እሺ ችግርታም የሆነች ማለት ማስገባቱ ብቻ ሳይሆን ሲጮይ ማለት ነው በጥፊ ትላለህ። ከዛም በኋላ ዝም ብለህ ለማስጠንቀቂያ መስጠት አለብህ። እሺ ካለዚያ በስኪክል አመጣ ወደ እኔ ጋር የሚመጣ ሰው በስነ ስርዓት ካልሆነ በስተቀር ለእኔ አይመችም። እሺ ሴትዮ አሁን ኢየሱስ ስላለች ኢየሱስ ይፈርዳል ከሰማይ መጥቶ እና የለ ከጎረቤቶቹ ላይ እኔ ውሳኔውን ለመውሰድ ዝግጁ ነኝ። ስለዚህ ከዛሬ ጀምሮ የአንቺ ድንበር የሚደፍር ሰው ካለ ዋና ሳጅን አለ፣ ሸለቃ አለ፣ መቶ አለቃ አለ። እነሱ እልካቸዋለሁ። ከዛ ባለይበት ቦታ ያጥፋሉ። ከዛሬ ጀምሮ የአንቺ ፍርድ ወጥቶልሻል። እንድንፈርድ ዘንድ የሆነ ነገር እዚህ አካባቢ ላይ ወጥቶኛልና ያው ፈርጄ ነው